አንድ ሰው እግዚአብሔርን ቢያመሰግን ክብሩና ሽልማቱ ለራሱ ነው። ባያመሰግን የሚቀርበት ለራሱ ነው። እግዚአብሔርን አይጎዳውም። ከዓለም በፊት ብቻውን ሲኖር የነበረ አምላክ ነውና። አንድ ሰው በተለያየ መንገድ በጸሎት፣ በመዝሙር፣ በሰዓታት፣ በኪዳን፣ በቅዳሴ እግዚአብሔርን የሚያመሰግነው ወይም የሚማጸነው የሌለውን ለማግኘት አሊያም የተሰጠውን ለማቆየት አሊያም ጤናውን ለማግኘት ነው። የሰው ልጅ ሲበዛ ራስ ወዳድ በመሆኑ ሁሉም ቢሟላለት እግዚአብሔርን አያስታውስም። ሁሉ ቢሟላለት የጸሎት መጽሐፍ ይዞ ቤተ ክርስቲያን አይሄድም። ማይክ ጨብጦ አይሰብክም፣ አይዘምርም። ሰባኪ ሆኖ ወንጌልን ቢሰብክ፣ ዘማሪ ሆኖ መዝሙርን ቢዘምር ከእግዚአብሔር ለመሸለምና ገነት ለመውረስ ነው። ሁሉም የሰው ልጅ ገነት ቢገባ ኖሮና ቅጣት ባይኖር ማንም ከሃይማኖት ሥርዓት ይወጣ ነበር። ቤኪ የማርያም እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። ቶሌጋ ኑቲውምና ኢብሳ ገጌስና አብደ ኬሳ ወለብቲ ፍኞ ኤሌክትሪክ ይረዴም ፖዚቲቭ ኔጌቲቭ ግዱ ጅራነን አስ ጎራን አች ጎራን ረኪና ሀማቱ ነው የገታ